አለ። ስሙ የተገለጠበት መጽሐፍ ነው። ቤዛነቱ የተገለጠበት ነው የዘጸአት መጽሐፍ። እንዴት እንደሚመለክ ራሱ እግዚአብሔር የገለጠበት መጽሐፍ ነው። ከዛ በኋላ ሙሴ እንዲሆነና ወደ ዘጸአት መንገድ መጣ። ሂድ በፈርዖን ላይ አምላክ አድርጌሃለሁ አለና ፈርቶ ወደ ወጣው ምድር መለሰው። ከዛ ፈርዖን ጋር ሄደና እንዲህ አለ፣ ፈርዖን ሆይ እግዚአብሔር እንዲህ ይላል። ጣዖት አምላኪ ነው ፈርዖን። እግዚአብሔር ያገለግለኝ ዘንድ በምድረ በዳ በዓላቴን ያደርግልኝ ዘንድ ሕዝቤን ምን በል ሕዝብ እስራኤል እንዲለቀቅ የተፈለገው አሁን ብዙዎቻችን ከነዓንን ነው አይደል አብልተን የምንሰብከው። የእግዚአብሔር አጀንዳ ከነዓን አልነበረም። እግዚአብሔር የሆነ ቦታ አይደለም ሊሰጥ የፈለገው ለእስራኤል ሕዝብ እግዚአብሔር ራሱን ነው የሰጠው። መጽሐፉን አንብቡ። ራሱን ነው የሰጠው። ከነዓን ምድር እግረ መንገድ ነው፣ እግረ መንገድ ነው። ስለዚህ እስራኤልን ማውጣት ሲፈልግ እግዚአብሔር እንጀራ ሊያበላው አይደለም። እስራኤልን ማላቀቅ ሲፈልግ ወተትና ማር የምታፈሷን ምድር መስጠት አይደለም የፈለገው፣ እንዲያገለግለው ያገለግለኝ ዘንድ ነው። ዋና አጀንዳው እግዚአብሔር ይሄ ነው። በዓላቴን ያደርግልኝ ዘንድ ሃሌሉያ ያድርግልኝ ዘንድ ሕዝብ ይልቀቅ ሲለው ፈርዖን እንዲህ አለ። ማን ነው ለመሆኑ እግዚአብሔር? እውነቱን እኮ ነው። እግዚአብሔርን አያውቅም። ጣዖታትን ነው የሚያውቀው። ብዙ አማልክቶች አሉ። ማን ነው እግዚአብሔር? እግዚአብሔርን አላውቅም ሕዝቡንም አልለቅም ሲል ችግር የለም አለ። ሙሴ ሄደና እግዚአብሔር ሆይ አላውቅህም ብሏል አለ። አላውቅም ማለት ችግር የለም ራስን እገልጥለታለሁ አለ። በ10 ተአምራት እግዚአብሔር ራሱን ገለጠ። መከራው ሲበዛበት ፈርዖን አሁን ያነበብኩላችሁን ክፍል አለ ምዕራፍ 8 ቁጥር 25 ላይ ችግር የለም አለሽ። መሄድ ነው አይደል የምትፈልጉት? መሰዋት ነው አይደል የምትፈልጉት? ታዲያ መሄድ ምን ያስፈልጋቸዋል? መስዋዕት ከሆነ ማቅረብ የፈለጋችሁ ለእግዚአብሔር ልትሰዉ ነው አይደል? ሙሴ አዎ ልንሰዋ ነው። እና መሄድ ምን ያደርግላችኋል? ምን ችግር አለ? ሄዳችሁ የሆነ ቦታ ላይ ነው የምትሰዉት። ስለዚህ መሄድ አያስፈልጋችሁም። ችግር የለም እኔ ቦታ እሰጣችኋለሁ የምትሰዉበት። በዚሁ በግብፅ እያላችሁ ሰው አላቸው። በዚሁ በግብፅ ምን ማለት ይሆን? ሰው መስዋዕቱን አልከለከለም፣ ግን ምንን የከለከላቸው? አሁን እዚህ ነው መሄዳቸውን የከለከለው። እግዚአብሔር ደግሞ ምንድን ነው ያለው? እስቲ ውጡ ነው ያለው። በሉስ ምንድን ነው ያላቸው? እግዚአብሔር ውጡ፣ ከግብፅ ምድር ውጡ፣ የ3 ቀን መንገድ ምድረ በዳ ሄዳችሁ ሰውልኝ ያለው እግዚአብሔር። ፈርዖን ደግሞ ምን አለ? ችግር የለም መስዋዕቱን አልከለክላችሁም፣ ሰው ግን እዚሁ ግብፅ ላይ ሰጣችኋለሁ ሲለው ሙሴ እንዲህ አለ፣ አይሆንም አለ። የግብፃውያንን ርኩሰት እንዴት እንሰዋለን? ሃሌሉያ አይሆንም አለ። ምን ማለት ይሆን? ፈርዖን ነው ጥያቄ። ችግር የለም መስዋዕት አይደለም የምትፈልጉት? ታዲያ ምን ችግር አለ? እዚሁ ተመሳስላችሁ ከኛው ጋር ተደባልቃችሁ እኛው ምድር ላይ በፈረቃ እናድርገው አይነት እኮ ነው። የኔ ሕዝብ ለጣዖታቴ በሚሰዋበት ቦታ ተራ እንሰጣችኋለን፣ እናንተ በሚፈልጉበት ቀን በተራ ትሰዋላችሁ ዘንድ ኖ ኖ ኖ። እግዚአብሔር ንጹህ ነገር ነው የሚፈልገው። ለዚህ አንሰዋም በግብፃውያን ዛሬ በኢየሱስ ስም ይሄ ሽንገላ ከኢትዮጵያ ቤተክርስቲያን የተመታ ይሆን። ዘንድሮ የፈርዖን መንፈስ እኮ ነገሩን ቀይሮ እኮ ምን እያለ ነው? መስዋዕት እኮ አልከለከለንም። ዛሬ እኔና እናንተ ደም አይደለም እኮ የምናፈሰው። የደም መስዋዕት አንሰዋም እኮ ዛሬ እኔና እናንተ ሌላ ዕጣን አናጨስም እኮ። የኔና የእናንተ መስዋዕት እኮ ሕይወታችን ነው፣ ዝማሪያችን ነው፣ ጸሎቶቻችን ናቸው። ይሄኛው አገልግሎታችን ነው። ሰይጣን ይሄን አልከለከለንም። የከለከለው ምንድን ነው ብትሉ ካልተገባ ነገር መውጣትን ከልክሎናል። ዛሬ በኢየሱስ ስም እንሆናለን። የጌታ መንፈስ ያወጣናል። ዘምሩ፣ ችግር የለም እኮ ነው ሰንድሮ የሚለርጉ ችግር የለም ዘምሩ። ጋንን እንደፈለክ እየተወረገረግ ስበክ፣ ችግር የለም ግን ከሐሜት አትውጣ፣ ግን ከውሸት አትውጣ፣ ግን ከመመሳሰል አትውጣ፣ ግን እኔ ከማለት አትውጣ። ግን በኢየሱስ ስም ተደባልቆ መሰዋት አይሆንም። ዛሬ የሸነገለ የጠላት ሽንገላ የተመታ ይሆን። ይህንን ነው ልላችሁ የምፈልገው። በዚህ ቃል ላይ የተማርኩት ይህንን ፈርዖን መስዋዕት አልከለከለም፣ መለየትም የከለከለው። ዛሬም የፈርዖን መንፈስ እኮ ዘማሪዎቻችን እኮ ዛሬ እንደ ዛሬ መዝሙር አለ እንዴ? እንደ ዘንድሮ ጸሎት አለ እንዴ? ምን አቆረፋችሁ አለ እንዴ? በደምብ እንደ ዛሬ ሰባኪያን እንዳሸን የበዙበት ጊዜ አለ እንዴ? የለም። ግን ባልተለየ ማንነት የሚደረግ መስዋዕት እኮ ሰማይ አይወጣም። እግዚአብሔር የሚፈልገው መለየት። አሜን ይሁንለት፣ አሜን ይሁንለት። ስንት ሰው ዘጸአት እንዲሆንለት ይፈልጋል? አሜን ይሁንለት። ስለዚህ መለቀቅ ካስፈለገን ወዳጆቼ ከማይገባ ነገር በወጣ ማንነት ይሁንልን። ርቀን መውጣት
ጊዜ አንዳባን ምናሉ አንድ ማን ነው የፕሮቴስታንት ቸርች አባት ናቸው ቢሆን ለምሳሌ እየሰበኩ ሲናገሩ ነው። አንድ ጊዜ አንድ ወጣት አገልጋዩ ሄደና አንድ ነገር ጠየቃቸው። በየቸርቹ ቢዞር ነው አልወጣው። ምን ይሻላል ፓስተር? ምንም እኮ በየቸርቹ ዞርኩ እኮ ምንም እኮ እንዲያው ንጹህ የሆነች ንጹህ ምንም የሌለባት ጌታ ብቻ የሚነገርባት ጌታ ብቻ የሚታይባት ኃጢአት የሚባል የሌለባት ሁሉ ንጹህ የሆነባት የለችም። ወንድ ምንት እሷን ካገኘህ እንዳትገባባት ትበክላታለህ። አልወጣም። ሰው ንጹህ አይደለም። አሁን እኔ እናንተ እኮ ፍጹም ወደ ሆነው ንጽህና እንሂድ እያለን አይደለም አንችልም። ፍጹም ወደ ሆነው ንጽህና ልንሄድ አንችልም። በዚህ ስጋ ውስጥ እስካለን ድረስ ትግል ውስጥ ነው ያለነው እንጂ ፍጹም የሆነ ንጽህና ውስጥ አንኖርም። ይህንን ተቀበሉት ወዳጆቼ። ነገር ግን ፍጹም ንጽህና የሌለበትን ነገር ተስማምቶ መኖርን ግን አንፈልግ ነው። አይሆንም ማለት አለብን። ኖ እኔ ኢየሱስን ማገልገል ነው የምፈልገው። ስጋዬ የጌታ ነው። በእኔ ማንነት ሰማይ ነው መታየት ያለበት የሚል ትግል ውስጥ ነው መግባት ያለብን።